በልጆች ላይ የሚከሰትና ከትኩሳት ጋር ተያይዞ የሚመጣው ማንቀጥቀጥ ወይም ፌብራይል ሲዠር የምንለው ለብዙ ወላጆች በጣም አስደንጋጭ ነገር ቢሆንም ህፃናት ላይ የተለመደና ብዙ የጤና ችግር የማይፈጥር ነው። እንዴት ናችሁ? ዶክተር ማህሌት ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። በመጀመሪያው ማንቀጥቀጥ በትኩሳት ምክንያት የመጣ ነው የምንለው ወይም ፌብራይል ሲዠር ነው የምንለው ምን ሲሆን፣ አንደኛ የልጆቹ እድሜ ከ6 ወር እስከ 6 ዓመት ድረስ ሲሆን፣ ሁለተኛው ከማንቀጥቀጡ ጋር ተያይዞ ወይም ከማንቀጥቀጡ በኋላ ኃይለኛ ትኩሳት አብሮት ሲኖር፣ ሶስተኛው ማንቀጥቀጡ የሚቆየው ከ15 ደቂቃ በታች ብቻ ሲሆን፣ አራተኛው ማንቀጥቀጡ የሚያካትተው አንደኛውን የሰውነት ክፍላችንን ብቻ ማለትም እጃችንን ብቻ፣ እግራችንን ብቻ ወይ አንደኛውን የፊታችንን ክፍል ብቻ ሳይሆን ሙሉ የሰውነት ክፍልን ሲሆን፣ አምስተኛው ደግሞ ማንቀጥቀጡ በ24 ሰዓት ውስጥ አንድ ጊዜ ብቻ ሲከሰት፣ አልፎ አልፎ ኮምፕሌክስ ፌብራይል ሲዠር የምንለው በትኩሳት የሚመጣ ሲዠር ሲከሰት በ24 ሰዓት ውስጥ ከአንድ ጊዜ በላይ ልጆች ሊያንቀጠቅጣቸው ይችላል። ነገር ግን በአብዛኛው በ24 ሰዓት ውስጥ አንድ ጊዜ ብቻ ነው ማንቀጥቀጥ የሚኖረው ፌብራይል ሲዠር። ታዲያ ወላጆች ይህ ችግር ቢያጋጥማቸው ምን ማድረግ አለባቸው? አንደኛው ህፃኑ አካባቢ ላይ ያለ ሊጎዳው የሚችል ነገር ካለ እሱን ማስወገድና ህፃኑን በግራ ጎኑ አስተኝቶ ደገፍ አድርጎ መጠበቅ። ሁለተኛው የህፃኑን ማንቀጥቀጥ በግዴታ ለማቆም በፍጹም አለመሞከር። ይሄ አንዳንድ ጊዜ የአጥንት ስብራትንም ሊያደርስ ስለሚችል ይሄ በፍጹም መደረግ የለበትም። ሶስተኛው ወላጆች መረጋጋትና ማንቀጥቀጡ የጀመረበትን ሰዓት ማየት ይኖርባቸዋል። ምክንያቱም ማንቀጥቀጡ ከ5 ደቂቃ በላይ የሚቆይ ከሆነ እንዲሁም ደግሞ በልጁ አፍ አካባቢ መጥቆር፣ የትንፋሽ መቀየር ወይም ደግሞ አለመተንፈስ እንደዚህ አይነት ችግሮች ካሉ ቶሎ ወደ ሕክምና እርዳታ ህፃኑን ይዘው መሄድ ስለሚኖር እንግዲህ ከትኩሳት ጋር ተያይዞ የሚመጣ ማንቀጥቀጥ ህፃናት ላይ በተለይ ከ6 ወር እስከ 6 ዓመት ያሉት ላይ ኮመን የሆነ ነገር እንደሆነ አውቀን ማድረግ ያለብንን ነገር ከዚህ ቪዲዮ መማር እንችላለን። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ለብዙዎች እንዲደርስ ላይክ፣ ሼር፣ ሪፖስት ማድረጋችሁ እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።